አቡነ ጴጥሮስ አንዱ ናቸው። በ1858 ዓመተ ምህረት በሰላሌ ኮሶበር በተባለው አካባቢ የተወለዱት ብፁዕ አቡነ ጴጥሮስ ቤተሰቦቻቸው ባወጡላቸው በልጅነት ስማቸው መገርሳ በዳሳ የሚባሉት ለበርካታ ዓመታት በመንፈሳዊ መምህርነት እንዲሁም የሶስት ትልልቅ አድባራት መሪ በመሆን አገልግለዋል። የልጅነት ስማቸው መገርሳ ነው። ከዛ በኋላ ትምህርት እየተማሩ ሲሄዱ በክርስትና ትምህርት ብዙ ጊዜ ትምህርት የክርስትና ስም ነው የሚወሰደው፣ አለበለዚያ ሌላ ስም ነው የሚሰየመው። ጴጥሮስ ተባሉ አቡን ካገኙ በኋላ ማለት ነው። በመሐልም ተቀይሮ አለቃ ሲሆኑ ልጅነት ስማቸው ግን ያው የድሮ ስም ነው፣ በዳሳ ነው ወይም መገርሳ ነው። ደገምና አካባቢ ያሉ ኦሮሞዎች ናቸው። አቡነ ጴጥሮስ ሰላሌ ፍቼ ላይ ነው የተወለዱት። ደብረ ሊባኖስ ነው የተማሩት። የደብረ ሊባኖስን ትምህርት ሲጨርሱ ወደ ጎጃም ሄደው ቅኔ አጠኑ። ቅኔ ሲጨርሱ አቋቋምና ዜማን ጎንደር ተማሩ። ከዛ በኋላ እንግዲህ ወደ ዝዋይ ደሴት ተሾመው ሄዱ። ወደ ወላይታ ነው የምንለው ወረዳ። እዛም የእመቤታችንን ቤተክርስቲያን አስተዳዳሪና መምህር ሆኑ። በዚህ አገልግሎት መካከል ነው እንግዲህ ሰዎች ተጠቁመው ወደ ግብጽ ሄደው ኢትዮጵያውያን እንጂ ጳጳስ እንዲሆኑ የተደረገው።